ማን በምን አይነት ሁኔታ ውስጥ እንደሆነ አታውቅም። ማን ከቤቱ መንጥቶ እንደወጣ አታውቅም። እኔ በቅርብ ጊዜ ጥቁር አንበሳ ሄድኩኝ። እሺ ሰው ዘመድ ታሞ ለጠይቅ ሄድኩኝ። እዛ የታመመው ሰው የካንሰር ህመምተኛ ነበር። ለጠይቅ ሄድኩት። እዛ ቆሜ ጠይቄ ተነስቼ ብቻ ለተረኛ ቦታ ሰጥቼ ወጥቼ በር ላይ ቆሜያለሁ እና የለበስኩት ሲቪል ልብስ ነው። እዛን አጠገቤ አንድ ወጣት ጀንትል ወጣት ቆሟል። እዛ ሰው ልጠይቅ መተነው አለኝ። አዎ አልኩት። እዛ ኦኬ ማንን ሲለኝ እከሌ አልኩትና ነገርኩት። እዛ እሱ አንተስ አልኩት። እዛም በጣቱ ጠቆመው እሷን አስታምም መጥቼ ነው። እዛ አካባቢ ካንሰር ህመምተኞች ብቻ ነው ያሉትና እሷን ላስታምም መጥቼ ነው አለኝ። ኦኬ እናት ናቸው አልኩት። ሳቃለና አብሽ ምን እንዳለኝ ታውቃለህ? ሚስቴ ናት አለኝ። ከዛ ምኗ እንዳስረጀብኝ ታውቃለህ? ቅንድቧ አልቋል፣ ጸጉሯ አልቋል። ከዛ ወጣሁኝና ቤት እስኪሄድ ድረስ ከራሴ ጋር ምን እንዳወራው ታውቃለህ? ይሄን ጀንትል ወጣት መንገድ ላይ ባገኘው ታክሲ ላይ ወይ የተወለወለ የጸዳ ነጭ ጫማዬን ቢረግጥ አላልፈውም። አተያያ አትሄድም? ለምንድን ነው ምን አባውነ ነው እንደምትሆነው አላ። ይሄ ማለት ምን የቤት ስራ ሰጠኝ። ማን ከቤቱ መንጥቶ እንደወጣ አታውቅም። ያ አብርሽ የታዘብኩትን ነገር ልንገር። ሚስቱ ውጪ ቁጭ ብላ ነበር እንዳልኩ። ባዶ እንትን አልጋ እየፈለገች ነበር። እዛ አልጋው ሲለቀቅ ፈሳሾች ነበሩት አልጋው ላይ ቀድሞ የነበረበት የህመምተኛ ፈሳሾች ነበሩት። እግዚአብሔር በሚያውቀው አብረን አጸዳን፣ አገዝኩት። ኢሞሽናል ሆንኩ በሰዓቱ። ወንድ ልጅ ብዙ ጊዜ አልጋ ማንጠፍ አይሳካለትም ሲል አንሶላው ሲሰበሰብ ዳርና ዳር ይዘን እኩል አነጠፍን። እዛ በኋላ እኔ እዛ ቁጭ ብዬ የሆስፒታሉ ምግብ መጣ። የሆስፒታሉ ምግብ ብዙ ጊዜ አፕታይት ክፍት ሆኖ ላትበላ ትችላለህ፣ ያጥላለው አይደለም። የሆስፒታሉን ምግብ ግን ባልና ሚስቶቹ እንዴት ጥርግ አርገው እንደበሉት ልነግርህ አልችልም። ይሄ ማለት ምን ማለት መሰለ? እርዋቸዋል ማለት ነው።